ሰላም ተመልካቾቻችን እንዴት ቆያቸው? የግና ሚዲያ ቤተሰቦች የሰዓቱን መረጃ ይዘን ቀርበናል። መረጃውን ከወዳችሁ እስከ መጨረሻ አብራችሁን ተከታተሉ እንጠይቃችኋለን። በቅድሚያም ዋና ዋናዎቹን ንገራችሁ። አቶ ጌታቸው ረዳ ከትግራይ ተገፍቼ ከስደት ያዳነኝ ዶክተር አብይ አህመድ ነው ሲሉ ገለጹ። እንደዚሁም ደግሞ ዶክተር አብይ አህመድ ባለሀብቶችን አስጠንቅቀዋል። ታጣቂዎችን መደገፍ አቁሙ ሲሉ ነው የገለጹት። ሰላም ከፈለጋችሁ ታጣቂዎችን መደገፍ አቁሙ ሲሉ አስጠንቅቀዋል። ስለሱም ነገራችሁ ይኖራል። ግብጽ ቀይ ባህር ላይ መግባቷን እያስታወቀች ይገኛል። እንግዲህ ግብጽ አንድ አደገኛ የሆነ በሱዳን ላይ ማለት ነው ባለው ጦርነት ላይ መግባቷን እየተገለጸ ይገኛል። ስለሱም ነግራቸው ይኖራል። አሜሪካ አሁንም አመፁ እንደቀጠለ ነው እንግዲህ እየተነገረ የሚገኘው። እንደዚሁም ደግሞ የአትሌት ገለቴ ቡርቃ ባለቤት በቁጥጥር ስር መዋሉ እየተነገረ ይገኛል። እንደዚሁም ደግሞ የኢንሳይደር እንግዲህ አንድ ጋዜጠኛም ታስሯል። ስለሱም ነግራችሁ ይኖረናል እና እነዚህና ሌሎች መረጃዎችንም ይዘናል። መረጃውን ከወዳችሁ እስከ መጨረሻውን ስካትሩ እንጠይቃችኋለን። በቀጥታ ወደ መረጃው እንሂድ። አቶ ጌታቸው ረዳ ዶክተር አብይ አህመድን በከፍተኛ ሁኔታ እያመሰግኑ ይገኛሉ ይልናል የመረጃ ምንጮቻችን። ከአንድ ሚዲያ ጋር በነበራቸው ቃለ መጠይቅ ነው እንግዲህ ይህን ያደረጉት። እንግዲህ እሳቸው እንዳሉት ከሆነ ስልጣኔን ከትግራይ ክልል ከስልጣኔ ከተባረርኩ በኋላ ወደ ስደት ለማቅናት እየተዘጋጀው ባለውበት ወቅት ነው እንግዲህ ከስደት ያዳነኝ ዶክተር አብይ አህመድ ነው፣ ለሱም ከፍ ያለ ምስጋና አቀርባለሁ ሲሉ ነው የገለጹት። እኔ እስካሁን ግጭት ፈጥሬ ነበርኩኝ በትግራይ ክልል ግጭት እንዲነሳ በነበረው ወቅት ማለት ነው። እኔ አንዱ ተጠያቂ ነኝ። አሁን ግን ስለ ሰላም እሰራለሁ ሲሉ ነው የገለጹት። እኔ ከያዝኩት ቅዱስ ነው፣ ሌላው ከያዘው ግን እርኩስ ነው የሚል አባባል መቅረት አለበት። ይህ መልእክት ደግሞ ለህወሓት ነው እንግዲህ ያስተላለፉት ማለት ነው። በዚች ሀገር ላይ በጠመንጃ ስልጣን መያዝ ፈጽሞ እንደማይቻል ተገንዝብ ያለው። አሁንም ይህን የሚያስቡ አካላት ከዚህ ድርጊታቸው ሊቆጠቡ ይገባል ሲሉ ነው በዚህ መልእክትም ያስተላለፉት። ጌታቸው ረዳ እንግዲህ በጠቅላይ ሚኒስትር አማካሪ የምስራቅ አፍሪካ ልዩ ተወካይ ሆነው መሾማቸው የሚታወቅ ነው። እንግዲህ በሚኒስትር ማዕረግ ማለት ነው። ጌታቸው ረዳ ወደ ትግራይ ክልል ሄጄ መኖር ፈልጋለሁ፣ መኖር ፈልገው ትግራይ ክልል ነው፣ ነገር ግን አሁን የሚሆን አይመስለኝም፣ ይህን ለማድረግ ደግሞ እሰራለሁ ሲሉ ነው የገለጹት። ወደ ህወሓት እንድመጣ ያደረገኝ ስብሀት ነጋ ነው፣ ከሱ ብዙ ነገር ተምሬያለሁ፣ ክፉንም ደጉንም አውቄያለሁ ሲሉ ገልጸዋል። ህወሓት ከ300 ሺህ በላይ አባላት አሉት፣ ነገር ግን በመሪ አልታደለም፣ ያልታደለ ድርጅት ሲሉ ነው እንግዲህ ህወሓትን ሲተቹ የነበሩት። በቀጣይ መረጃ የምንመለከተው ደግሞ ዶክተር አብይ አህመድ ባለሀብቶችን አስጠንቅቀዋል። በጠቅላይ ሚኒስትር ጽህፈት ቤት ከተገኙ ባለሀብቶች ወይም የንግዱ ዘርፍ አካላት ጋር በተወያዩበት ወቅት ነው እንግዲህ ባለሀብቶችን ያስጠነቀቁት። ታጣቂዎችን በገንዘብ መደገፍ ማቆም አለባቸው ሲሉ ነው ያስጠነቀቁት። ከራሹ ይልቅ ተኳሹን ማወደስ መቆም አለበት ሲሉ ነው የገለጹት። ገበያና ንግድ ለአንድ አገር ትልቅ መሰረት ነው ሲሉ የገለጹት ዶክተር እንግዲህ ጠቅላይ ሚኒስትሩ ማለት ነው እንግዲህ የከርሞ እና የአዲስ ፈተና የተጋረጠባት ሀገር ነች። እቺን ሀገር ደግሞ እኛ ልናተራምሳት አይገባም ሲሉ ነው የገለጹት። ባለሀብቶች ሰላም ከፈለጋችሁ በጫካ የሚኖሩትን ታጣቂዎች መደገፍ ማቆም አለባችሁ ሲሉ ነው ያስጠነቀቁት። ከ60% በላይ የሚሆነው ግጭት ደጋፊዎች እናንተ የዚህ ሁላ ግጭት ተጠያቂዎች እናንተ እንደምትሆኑ ማወቅ አለባችሁ። በጫካ የሚኖሩትን በመደገፍ ማለት ነው። ይህን ካቆማችሁ ሰላም ሊመጣ ይችላል ሲሉ ነው እንግዲህ ዶክተር አብይ አህመድ የገለጹት። እንደነሱ አገላለጽ ከሆነ በየመንገዱ የኮቴ እያሉ ገንዘብ የሚቀበሉ አካላት እንዳሉ አውቃለሁ፣ ነገር ግን እነዚህን አካሎች ከንግዱ ማህበረሰብ ጋር ሆኜ ለማስቆም እሰራለሁ ሲሉ ነው እንግዲህ ይህም የባለሀብቶቹ ቅሬታ እንደነበር ነው እንግዲህ በየመንገዱ የኮቴ እየተባሉ የሚከፍሉት ማዘሱን ለማቆም እንሰራለን ሲሉ ገልጸዋል። በቀጣይ መረጃ የምነግራችሁ ደግሞ ስለ ግብጽ ቀይ ባህር ላይ ስላለው ጉዳይ ይሆናል። ግብጽ እንግዲህ በሱዳን ጦርነት እንደዚሁም በቀይ ባህር ጉዳይ ዋና ተዋናይ የሆነች መጥታለች። ግብጽ በሱዳን ጦርነትም ጣልቃ መግባቷ የሚታወቅ ነው። ኢትዮጵያም እንግዲህ በሱዳን ጉዳይ ጣልቃ እንደገባች የሚያሳይ መረጃዎች ወጥተዋል። ባለፈው እንደምናስታውሰው ሬድዋን ሁሴንና ጌታቸው ረዳ ወደ ሱዳን ማቅናታቸውና አልቡርሃን ማግኘታቸው የሚታወስ ነው። አሁን ግብጽ ደግሞ እንግዲህ አሜሪካ፣ ሳውዲ አረቢያ ወይም አረብ ኤሚሬቶች እና እንግሊዝ የነበሩበት
ድርጅትን ወይም ይህን ስብስብ በሱዳን ያለውን ጦርነት ለማስቆም አንድ ድርጅት ተቋቁሞ ነበር፣ ኳርቴት የተባለ ማለት ነው። አሜሪካ፣ ሳውዲ አረቢያ እና እንግሊዝ ነበሩበት። ይህን ድርጅት እንግዲህ እንግሊዝ ከዚህ ድርጅት ስትወጣ ግብጽ እዚህ ድርጅት ውስጥ ገባለሁ ብላ እንግዲህ መግባቷ እየተነገረ ይገኛል። አልአረቢያ እንደዘገበው ከሆነ እንግዲህ ግብጽ በዚህ ድርጅት ገብታለች ሲል ነው ያስታወቀው። ግብጽ በዚህ ስብስብ ውስጥ መግባቷ ለሱዳን ላለው ቀውስ እንግዲህ ያባብሰዋል እየተባለ ይገኛል። ምክንያቱም ደግሞ እንግዲህ ግብጽ ለአልቡርሃን ነው እንግዲህ በከፍተኛ ሁኔታ ድጋፍ እያደረገች የምትገኘው እና እንግዲህ እንግሊዝ ከዚህ ስብስብ ሙሉ ለሙሉ ወጥታለች። ግብጽ እንግዲህ በእንግሊዝ መተካቷ እየተነገረ ይገኛል። በቀጣይ መረጃ የምነግራችሁ ደግሞ ስለ አትሌት ገለቴ ቡርቃ ባለቤት ይሆናል። የአትሌት ገለቴ ቡርቃ ባለቤት በቁጥጥር ስር መዋሉን ነው የተነገረው። ይህን ጉዳይ ግን ፖሊስ ይፋ በሆነ ሁኔታ ባይገልጸውም፣ ነገር ግን አንዳንድ መረጃዎች እየወጡ እንዳሉት የአትሌት ገለቴ ቡርቃ ባለቤት ወይንም አቶ ታደለ ገብረ መድን በቁጥጥር ስር መዋሉን የሚያሳዩ መረጃዎች እየወጡ ይገኛሉ። የኢትዮጵያ ፌዴሬሽን መግለጫ ማውጣት ነው እንግዲህ በትናንትናው ዕለት ዘግበንላችሁ እንደነበረ የሚታወስ ነው። የአትሌቷ ብዙ ነገር ነው ያጣችው ነው እየተባለ የሚገኘው። አትሌቲክስ ፌዴሬሽን እንግዲህ ምክትል ፕሬዚዳንት የሆነችው መሰረት ደፋር እንዳለችው ግማሹን አትሌቷ የተናገረችው ግማሹ ነው እንጂ ሁሉን አልተናገረችም ስትል ነው የገለጸችው። አትሌቷ እንግዲህ በ2010 ልጅ መውለድ እቅድ ነበራት፣ ነገር ግን ይህም አልተሳካም። አትሌቷ ያጣችው ንብረቷን ብቻ ሳይሆን ሙሉ ሕይወቷንም ጭምር ነው በዚህ ሰውዬ ያጣችው ስትል ነው እንግዲህ መሰረት ደፋር የገለጸችው እና በቀጣይ የምንመለከተው ስለ ጋዜጠኛው እስር ይሆናል። ጋዜጠኛ ተስፋለም ነው የምናየው። ጋዜጠኛ ተስፋለም እንግዲህ በትናንትናው ዕለት እንግዲህ መታሰሩን እየተነገረ ይገኛል። ጋዜጠኛው የታሰረው ደግሞ በሐሰተኛ መረጃ ታሰራጫለህ በሚል ነው። አዲስ አበባ እንግዲህ በትናንትና ወዲያ ኳስ ጨዋታ በዝግ ስታዲየም ጨዋታ ነበረ። በዛም ዕለት ነው እንግዲህ አዲስ አበባ ላይ ግርግር ነበረ። ደጋፊዎች ስታዲየም እንገባለን አስገቡን በሚል ሁኔታ ማለት ነው። እንግዲህ እሱም እዛው አካባቢ ስልክ እያወራ ባለበት ነው እንግዲህ በደህንነቶች በቁጥጥር ስር የዋለው። ጋዜጠኛው እንግዲህ የኢንሳይደር መስራች እና አዘጋጅ እንደሆነ የሚታወቅ ነው። ጋዜጠኛው ፍርድ ቤት ቀርቦ ፖሊስ ፍርድ ቤቱ በዋስ እንዲፈታ ቢፈቅድለትም ነገር ግን ፖሊሶች በዋስ እንዳይፈታ ማድረጋቸው እየተነገረ ይገኛል። መረጃው ያወጣው ቢቢሲ ነው። ቢቢሲ እንግዲህ በርካታ ጉዳዮችን ነው ከዚህ ጋር አያይዞ እያወጣ የሚገኘው። ጋዜጠኛው እንግዲህ ምንም አይነት ጥፋት እንደሌለበትና እሱም ደግሞ ስልክ ያወራ የነበረው ከቤተሰቦቹ ጋር እንደሆነ ነበር ሲገልጽ። የዛሬው መረጃችን ይህን ይመስል ነበር። መረጃውን ከወዳችሁ እስከ መጨረሻው ስለተከታተላችሁን እናመሰግናለን። ላይክ፣ ሼር፣ ሰብስክራይብ በማድረግ እስከ መጨረሻው አብራችሁን እንድትቆዩ ቀጣይም አዳዲስ መረጃዎች እንደምንለቅ እየገለጽንላችሁ እናመሰግናለን። መልካም ቆይታ ይሁንላችሁ።